በቅርንፉድ ብቻ ቫሪኮዝ ቬን የሚባለውን በሽታ ማስታገስ እንደምትችሉ ታውቃላችሁ። እቤታችሁ በምታዘጋጁት ብቻ እንዴት እንደምትጠቀሙ ልንገራችሁ። እጅግ በጣም ቀለል አድርጌ ስለምነግራችሁ ይሄንን ቪዲዮ አንደኛ ይሄን አካውንት ግዴታ ፎሎ ማድረግ አይጠበቅባችሁም። ነገር ግን ይሄንን ነገር በነፃ ብዙ ሰዎች እንዲጠቀሙ ፈልጌ ነው ይሄን ቪዲዮ የምሰራው። ምክንያቱም ከዚህ ቀደም ሳምፕል አስመጥቻለሁኝ ለአንዳንድ ሰዎች በነፃ ሰጣለሁ ብዬ ብዙ ሰው የሚሸጥም ቢሆን እባክህን ስጠን እያላችሁ ትገኛላችሁ። እኔ ደግሞ አሁን የምነግራችሁ የሚሸጥ ሳይሆን በቤታችሁ ቅርንፉድ ካለ እሱን ፈጭታችሁ ከምን ጋር ቀላቅላችሁ ማታ ማታ ሲያማችሁ ህመማችሁ ቦታ ላይ እንዴት እንደምትቀቡ ልነግራችሁ ነው። ለሁሉም ሰው ሼር አድርጉ። እንዲሁም ደግሞ ቪዲዮን ከወደዳችሁት አንዳንድ ቁጥር ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ለብዙ ሰዎች እንዲዳረስ ላይክ ማድረጋችሁን እንዲሁም ደግሞ ሪፖስት ስታደርጉ በጣም ብዙ ሰዎች ይጠቀማሉ። ስለዚህ ወደ አሰራሩ ቀለል አድርጌ ልግባላችሁ። የመጀመሪያ ማዘጋጀት ያለባችሁ እንደነገርኳችሁ ቅርንፉዱን ደግሞ በደንብ አድርጋችሁ በግራይንደር ከፈጫችሁት በኋላ ነጭ ሽንኩርት ቢያንስ 6 ፍሬ የሚሆን ነጭ ሽንኩርት ታዘጋጁና ትፈጫላችሁ። ከዛ ሁለቱን አንድ ላይ ከደባለቃችሁ በኋላ 200 ሚሊ ሊትር የሚሆን ኦሊቭ ኦይል። በዚህ አጋጣሚ ኦሊቭ ኦይል ምንድን ነው ለምትሉኝ ሰዎች፣ ለማታውቁ ሰዎች ማለት ነው የወይራ ዘይት ማለት ነው። የወይራ ዘይት 200 ሚሊ ሊትር የሚሆን ትጨምሩበታላችሁ። ከዛ በኋላ ከቻላችሁ ቦይል ታደርጉታላችሁ። በፈላ ውሃ ውስጥ ከታችሁት ለ15 ደቂቃ ታቆዩትና ለብ እንዳለ ቢያንስ ከ10 እስከ 12 ሰዓታት ለአንድ ቀን ሙሉ ማለት ነው ቀዝቀዝ ያለ ቦታ ላይ ታቆዩትና ከዛ በመቀጠል የሚያማችሁ ቦታ ላይ ይሄ ቬሪኮዝ ቬኑ በወጣበት ቦታ ላይ ማለት ነው በደንብ አድርጋችሁ መቀባትና ማሳጅ ማድረግ ቆዳችሁ ውስጥ እስኪገባ ድረስ። ከዛ በኋላ ፔኑ ወዲያው ይቀንሳል፣ ትሪትም ያደርገዋል። ይሄንን ነገርም ደግሞ ያገኘሁት በጣም ብዙ ሶሻል ሚዲያዎች ላይ ብዙ ሰዎች እንደዚህ አይነት ቪዲዮ ሜክ አድርገው የብዙ ሰዎችን ፊድባክ አይቼ ነው ለእናንተ እንድትጠቀሙ ያጋሯችሁ። በእርግጠኝነት ይሄንን ቪዲዮ ትወዱታላችሁ ብዬ አስባለሁ። እንግዲያውስ ደግሞ ከወደዳችሁት ሁላችሁም ይሄንን የመደመር ምልክት ሌላ ነገር እንደዚህ ፖስት አድርግ እንዲደርሳችሁ ጠቅ ማድረጋችሁን እንዳትረሱ። እንደዚህ አይነት ነገር ሲመጣ በቶሎ ይደርሳችኋል። ላይክ ሪፖስት ላይክ ማድረጋችሁ እንዳትረሱ። ምችት ይበላችሁ።